አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደዚህም ደግሞ ክርስቲያን ወገኖቼ ሁላችሁንም ሰላም ብያለሁኝ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ኢንሻአላህ ባለፈው አንድ ነገር ብዬ ነበር። ምንድነው እሱ? እዚህ ሀገር ኢንሻአላህ ኢትዮጵያ ከገባሁኝ ዩቲዩቤ ኢንሻአላህ ለማስታወቂያ ስራ ማስታወቂያ ምናምን ሰራበታለሁኝ ለራሴ። እዚህ ሆኜ ግን እህቶችን የሚጠቅማቸው ነገሮችን ነው ማቀርብበት። ባለፈው ትንሽ አረብኛ ነግራችኋለሁ። አረብኛ የምትቸገሩ ልጆች ብዬ ነበረ። ባለፈው ቪዲዮዬ የተወሰኑ ሰላምታ ልውውጥን ነግሬያችሁ ነበር። በዛሬው ደግሞ አንዳንድ ነገር እላችኋለሁ። ብዙዎቻችን የአረብ ሀገር ስንመጣ መጀመሪያ የቋንቋ ችግር ያጋጥመናል። ከሱም ውስጥ ያው ማኔ መግባቢያ እንኳን ማለት ነው ትንሽ ሙሉ ለሙሉ ለማወቅ በጣም ይከብዳል። ያኔ ለረጅም ጊዜ ሊወስድ ይችላል። ትንሽ መግባቢያ እንኳን እስከምንችል ወር፣ 2 ወር አሊያም 3 ወር አመት ተቀምጠው ብዙ ነገሮችን የማያውቅም ሰው አለ። ያኔ ዋናው ለማወቅ መጓጓት ነው። ጉጉት እንድታውቅ ያደርጋል። ያኔ የሚጓጓ ሰው ለማወቅ የሚጓጓ ሰው ያውቃል። እና ጉጉት አሪፍ ነው ማለት ማንኛውም ቋንቋ መልመድ ጥሩ ነው። ማንኛውም ቋንቋ መማርም ማስተዋልም ያኔ ማውራትም ቆንጆ ነው። እና መጀመሪያ የሆነ ነገር ልንገራችሁ። ምን መሰላችሁ? መጀመሪያ እኔ አረብ ሀገር ስጀምር የምሰራበት ቤት የ13 አመት ልጅ ነበረች እና አስታውሰዋለሁ እስካሁን ድረስ ማለት ነው። እና ሳስታውሰው ስቃለሁኝ። ምግብ ያኔ ከቆየ በኋላ ነው 15 ቀን ምናምን ይሆናኛል። ከቆየ በኋላ ነው ምሳ በልቼ ከዛ ያኔ አላውቅም ቋንቋ ምሳ በልቼ ከዛ እንቺ እንትን ጠገብሽ ስትለኝ አዎ አልኳት። ያኔ አዎ ነው የማውቀው። ያኔ ብዙ ጊዜ በእንትን ነው የምናወራው፣ እንደዚህ በጭንቅላታችን ወይ በእጃችን ነው የምናወራው ቋንቋ እስከምንለምድ ድረስ። እና ጠገብሽ ስትለኝ አዎ አልኳት። በዛው መልሳ ደግሞ ራበሽም ስትለኝ አዎ አልኳት። እና ብስከት ብላ ሳቀች። እና ከቆየሁ በኋላ ነው ይዤዋለሁ እኛን ያለችኝን ነገር ምን እንዳለችኝ ይዤዋለሁ። ግን ትርጉምን ስለማላውቀው ምንም ነገር ማለት አልቻልኩኝም። በጊዜው አዎ አዎ ነው፣ ራበሽም አዎ፣ ጠገብሽም አዎ ነው ያልኳትኝ ማለት ነው። እና እንደዚህ አይነት ነገሮች ያጋጥማሉ። ኢንሻአላህ ዛሬ ደግሞ ለእህቶቼ አንዳንድ ነገር ባለፈው ሰላምታ እንዴት መለዋወጥ እንዳለባችሁ ነግሬ ነበረ። ዛሬ ደግሞ ኢንሻአላህ አንዳንድ ነገር እነግራችኋለሁ። ለምሳሌ ራበኝ ለማለት አዲስ ስንሆን እንፈራለን መብላት። ራበሽም ቢም ስንባል አናቅም። ራበኝ ለማለት ለምሳሌ አና ጆአና ማለት ይቻላል ማለት ነው። ወይም ደግሞ ብዲ አክል አብቃ አክል ምግብ ፈልጋለሁ፣ እኔ ይርቦኛል። ለምሳሌ ስንታመም አና ታባነ ስንላቸው ብዙ ጊዜ ከእንትን ሊመስላቸውም ይችላል። እኔ አረብኛ ብዙ አይነት እንትን አለው። ታባነ ስንላቸው ከስራ ድካምም የሚመስላቸው አሉ። ያኔ አሞኛል፣ ያኔ ሐኪም ቤት መሄድ እፈልጋለሁ ለማለት ለምሳሌ አና መሪዛ ታባነ ስንላቸው ይሄ ከስራ ምናምን ይመስላቸዋል። እና ብዙ ጊዜ አና መሪዛ አው እንደገና ደግሞ ብዲ አሩህ መስተሽፋ ለምሳሌ እኔ ሐኪም ቤት መሄድ እፈልጋለሁ ማለት ፈለገ ሰው ብዲ አሩህ መስተሽፋ እኔ መሄድ እፈልጋለሁ። ወይም ደግሞ ብዲ አሩህ ዲክቶራ እኔ ዲክቶር ጋር መሄድ እፈልጋለሁ። እና ደግሞ ሌላ ምንድነው ምግብ ላይ ለምሳሌ አፍጠርቲ ሊሏችሁ ይችላሉ። ያው በላሽ ወይ አፍጠርሽ ወይ ለማለት ቁርስ በላሽ ወይ ለማለት ነው። አፍጠርቲ በሚለው ይጠቀሙታል። ወይ አከልቲ ፍጡር ሊሏችሁ ይችላሉ። አፍጠርት ከሌት ፍጡር ያኔ ቁርስ በልቻለሁ። አዎ ምሳ ላይ እንቲ አከልቲ ገዳ ላይ ይሏችሁ ይችላል። ተገዴቲ ሊሉ ይችላል። ያኔ አሳጥረው ማለት ተገዴቲ ግራ እንዳይገባችሁ። አንቲ አከልቲ ገዳ ከማለታቸው ተገዴቲ ሊሏችሁ ይችላሉ። ተገዴት ያኔ አጭሩ ተገዴት። ወይም ደግሞ አልሐምዱሊላህ ስትሏቸው ብዙ ጊዜ ደስ ይላቸዋል። ተገዴት ወይም ደግሞ ያኔ አዎ በልቻለሁ ለማለት ነው። ታሼቲ አሻ ያውላችሁ ምን ታሼቲ ነው የሚለው። ያኔ እንጂ አክልቲ አሻ ላይሏችሁ ይችላሉ። አሼቲ ታሼት እንደዚህ ነው የሚመለሰው ማለት ነው። እኔ ቪዲዮ ሲበዛ አልወድም፣ ቪዲዮስ ማብዛት አልወድም። እስቲ
እናንተ ጋር ይህን ቪዲዮ የደረሳችሁ በነገራችን ላይ ሰብስክራይብ እያደረጋችሁ አበረታቱኝ እባካችሁ። አገር የመግባት ሀሳብ አለኝ። አገር ላይ እሰራበታለሁ ኢንሻአላህ። ሌላ ምንድን ነው የምላችሁ? ይህን ቪዲዮ የደረሳችሁ ልጆች እስቲ አረብኛ ላይ ምንድን ነው የከበዳችሁ? እስቲ ማለት ከበድ ያላችሁ ነገር አለው ኢንሻአላህ እቀጥልበታለሁ። ቀጣይ ቪዲዮ ይኖራል። ግን ኮመንት ላይ ደግሞ አይቶስ ማውራት ደግሞ ይቀላል። ሰው የፈለገውን ነገር ስታወሩለት ደግሞ ይቀላል። እነዚህ ቀለል ያሉ ነገሮች ይሆናሉ። ግን ምንድነው የሚጠቅመው ለአዲስ ለመጡ ልጆች ምናምን ይጠቅማል። ግን እስቲ ይሄ አረብኛ ከበደኝ የምትሉ ልጆች ካላችሁ ጻፉልኝ ኢንሻአላህ መልሳለሁኝ። ሰላም አለይኩም ወራህመቱላህ